በመከራና በችግር ውስጥ ያሉ ሰዎች ስሙን ለመጥራት የስሙን የመጀመሪያ ፊደል ሲጠሩ ከአውሎ ነፋስ ፈጥኖ በመድረስ ከመከራና ከችግር የሚያወጣ በበዓልህ ቀን አምላከ ቅዱስ ቂርቆስ ማረኝ ብሎ በስምህ የተማጸነውን እምርልሃለሁ። የአንተና የእናትህ ቅዱስ ስዕል በተሳለበት ስምህ በተጠራበት መታሰቢያህ በተደረገበት ቤተ ክርስቲያንህ በታነጸበት የገድልህ መጽሐፍ ባለበት የሕፃናት ሞት፣ የከብቶች እልቂት፣ ድርቅ፣ አባር፣ ቸነፈር አይከሰትም። ስምህን የጠራ መታሰቢያህን ያደረገ እስከ 25 ትውልድ ድረስ እምርልሃለሁ። በቤተ ክርስቲያንህ የምዕመናንን ልመና የሚቀበሉ ስማቸውንም እየጻፉ ወደ አንተ የሚያመጡ 300 መላእክትን አዝልሃለሁ ብሎ ጌታችን ቃል ኪዳን የሰጠው የ3 ዓመት ሕፃን ሳለ ከእናቱ ከቅድስት ኢየሉጣ ጋር በጣዖት አምላኪው ንጉሥ ፊት ስለ ጌታችን ኢየሱስ ክርስቶስ አምላክነት በመመስከሩ ተነግሮ የማያልቅ ብዙ ጸዋትወ መከራን የተቀበለ በተጋድሎ ጸንቶ ለብዙዎች በጌታችን የማመንና ሰማዕትነት የመቀበል ምክንያት የሆነ አረማዊው ንጉሥ ማሰቃየት በሰለቸው ጊዜ አንገቱን በሰይፍ ተቆርጦ እንዲሞት የፈረደበት ስለ ተጋድሎ ብዛት ጌታችን ኢየሱስ ክርስቶስ በ144,000 ንጹሐን የቤተልሔም ሕፃናት ላይ አለቃ አድርጎ የሾመው ከእረፍቱ በኋላ ንጹሕ ሥጋው በምድር ላይ በመቀበር ፋንታ በእሳት ሰረገላ ተጭኖ ወደ ሰማያት ያረገ ድንቅ ተአምራትን አድራጊው የሕፃናት ጠባቂያቸው ሕፃኑ ሰማዕት ቅዱስ ቂርቆስ ዛሬ ጥር 15 ቀን በሰማዕትነት ያረፈበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሕፃኑ ቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን ይቆየን።